ዳጊና የሷንሰቅ ልታገሳችሁ እንጂ ማክበን ታውላለሁ ማክበን ሁለታችሁ አመጣችሁ ማርያምን አመጣችሁ ያንን ሳቋል ያለቀሰች ጎበዝ ዛሬ የኢቢኤስ እንዲሁ ደግሞ የእሁድን በኢቢኤስ ቆይታዬ እንግዲህ የሚያበቃበት ቀን ነው ማለት ነው። ከናንተ ጋርም እንግዲህ ከኦልሞስት ከሁለት አመታት በላይ ይመስለኛል ወደ 3 እየተጠጋ ነው። በጣም ደስ የሚሉ አመታትን አብረን አሳልፈናል። በጣም ጥሩ የሥራ አመታቶች ነበሩን። እንግዲህ አብረን በሰራንባቸው ጊዜያቶች እንደ እሁድ የኢቢኤስ ቲም ደግሞ ቤተሰብ ነበርን ማለት ይቻላል። በጣም ብዙ ትዝታዎችን አፍርተናል። ያው ግን ደግሞ የሰው ልጅ ሁሉ ጊዜ ለውጥ ናፋቂ ነውና አንዳንድ መስራት የምፈልጋቸው ነገሮች አሉ። ለነሱ ጊዜ መስጠት አለብኝና በጣም ነው የምወዳቸው። የሆነት በጣም ደስ የሚል የሥራ ጊዜ አሳልፈናል። ኢቢኤስ ቴሌቪዥን እንደ ቤታችን ሆኖ እኛ ደግሞ እንደ ቤተሰብ ሆነን ከስራችን ባሻገር በጣም ማስታወሳቸው ብዙ ትዝታዎችን አፍርተናል እና ሁሌም ቤተሰቦቼ ናቸው። አብሮ የኖረን ሰው በቀላል አንለያይም። በስራም በብዙ ነገሮችም ከጎናችን ነሽ። ግን ያው ሰው የለመደውን ያየውን ነገር እንደ ቀላል አይደለም። ትንሽ ከበድ ይላል። መለያየት ከባድ ነገር ነው። ግን እንዳልሽ ነው ሁሌ የተለያዩ የህይወት መስመሮች ጉዞዎች ይኖሩናልና አንዳንዴ ያው ግድ ሆኖ ወደ ተሻለ ወደ አንድ መስመር ለመጓዝ ደግሞ አንዳንድ ነገሮችን የሚያበቁበት ጊዜ ይመጣል። ይርሽበት ሁሉ ይቅናሽ በጣም ተሻገሽ ባይሆን አባብዬ ዋሴ ተበቃዬ እኔስ አባብዬ እንዳልክስ ተውሮ ወዴም ባርባር ይለዋል ሲለኛ አባባ ልጄ ከእንቅልፌ ስነቃ አባባ አባ ብሬ ተማር ልጄ አባት እንዲህ ነው ልጆቹን አቃልዶ አጫውቷል ያሳደገው ከዛን ጀምሮ በማለት አረ ሰላም እንኳን አላችሁ ቤተሰቦቻችንን ሰላም ሳንል ዛሬ ቀጥታ ወደ ወሬያችን የገባ ነው። እንዴት ከረማችሁልን? የእሁድን አንድ ላይ ቤተሰቦቻችን ሳምንቱ እንዴት አለፈ? እኛ በጣም ደህና ነን። ይሄው ዛሬ የደመቀውን እሁድን አንድ ላይ ለዛውም ደግሞ በአባቶች ቀን ሽር ብትን ብለን በጣም ቆንጆ አባቶች ቀን በእሁድን አንድ ላይ ልናሳልፍ ስቱዲዮ ተከስተናል። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ደህና ናችሁ አሁን አይደል? የኢትዮጵያ ወንዶች እንዳለ የኔ ጣ እንዲደርሳችሁ ምን ያለ በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታምታሳልፍ ሴት አለች አይደል? እና ባል አጠገብሽ ሆኖ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል አይደለም። ምን እንደምል አላውቅም። በጣም የተምታታ ስሜት ነው የሚሰማኝ። የተዘበራረቀ ነው። በአንድ በኩል ደስታ አለ፣ በአንድ በኩል ደግሞ ከእናንተ ጋር መለያየቱ በጣም ነው የከበደኝ። ምክንያቱም ኢቢኤስ ቴሌቪዥን ማለት ለኔ ልክ እንደ ቤቴ ነው። 5 አመታት ነው እዚህ ቤት የቆየሁትና ቀላል ጊዜ አይደለም። በጣም ብዙ ቤተሰብ ያፈራሁበት፣ በጣም ብዙ ፍቅር ያለበት ቤት ነው። በባዶ መጥቼ ብዙ ያተረፍኩበት፣ በጣም ብዙ ያገኘሁበት ቤት ነውና ለኔ ኢትዮጵያዬ ኢቢኤስ ነው። በኢትዮጵያ ነው የምመስለውና ሰው ተከብሮበት በማንነቱ ተወዶ እርስ በርስ ያለን ነገር ሁሉ ጊዜ ሚናፍቀኝና የምወደው ነው። እና አሁን ወዴት ልትሄጂ ነው ለምን ትለቂያለሽ ለሚለው ነገር ደግሞ ያው በቅርብ ጊዜ ቀለበት እንዳሰርኩኝ ይታወቃል። ከዛ በኋላ ደግሞ ሽምግልናም ፕሮግራም አድርገናል። ቀጣዩ ደግሞ ያው ጋብቻ ነው የሚሆነው። ስለዚህ እግዚአብሔር በፈቀደ መንገድ ደግሞ ትዳር ለመመስረት አንድ ላይ ለመጠቃለል እጮኛዬ ወዳለበት ወደ አሜሪካን ሀገር ሊሄድ ስለሆነ በዛ ምክንያት ነው ስራዬን ማቆመው። የቁርጧ ሰዓት ስትመጣ ሁሉም ሰው ወደሚወደው ያዘነብላል ይላል። በዚህ ሲቹዌሽን ግራን ወይም ቀኝን መምረጥ ሲገባ ሁለት የምትወዳቸው ሰዎች አሉ፣ አባት እና ልጅ።
ሁለት ሰው ሁለት ነፍስ አንተን ሲጠብቅ ማለት ነው። ስፔሻሊ ደግሞ አባቴ የመዳን ሁሉም ሰው ጉጉት ይኖረዋል አይደል? የመኖር ተስፋ በእኔ ልጁ እጅ ላይ እንዳለ ነው የሚሰማኝ። ሰላም ሰላም፣ እንዴት ናችሁ? ሰላም ሰምባዲ ቦሌ ውጅና ሰው ቦሌ እኛ ያጣነው ዲያቦ ጀምሪ እናቴ ጀምሪ እኮል አይ እየተጠባበቅን ብዬ ነው። ዋን ስቴፕ አት ታይም አይሻለንም? ሁላችንም እኩል ከምናወራ ተለፋደጅ ወደዛ አማርኛሽን አውሪ። እሺ ግድ የለም። በቅድሚያ እስቲ ራሳችሁን አስተዋውቁልን። እኔ ያው በጣም ብዙ ሰው ያቀኛል ብሎግ ስሰራ ሶሻል ሚዲያዎች ላይ ላይፍ ስታይልን ሳሳይ ምናምን እና ሁላችሁም ታቁኛላችሁ። ያው ሜሲ ነኝ። ሜሲ ማለት ኳስ ተጫዋቹ ነው? ማነሽ ሜሲ? አይ ሙሉ ስምም ካስፈለገ ያው ኢንተርቪው ስለሆነ ሙሉ ስም ካስፈለገ ምስር ነው መባለው፣ ግን ብዙዎቻችሁ በሜሲ ነው የምታቁኝ። እኔ ሜሲ ባል ደስ ይለኛልና በዛው ብንቀጥል ደስ ይለኛል። እንደው በተወደደ ምስር አሁን በተወደደ ምስር ቅርስነት ላይ የሚቀመጥ ስም ይዘሽ አንቺ እንደው ሚያነ ሚሲን ያልሽ ከምትይ ምስር አትም እንዴ ድፍነሽ አተርነሽ ኮከነሽ አንቺ ባይ ዘ ዌይ በጣም እንደውም ይሄ ሀሳብ መነሳቱ በጣም ደስ አለኝ። አሁን እኔ የምሰራቸውን ስራዎች ስሜንም አያይዞ ዩኔስኮ ላይ ለማስመዝገብ እኔና ያው እህቶች ያሉ አሜሪካን ሀገር ነው የሚኖሩትና እነሱ they are trying their best ያው እንግዲህ ከእግዚአብሔር ጋር hopefully in the next year or two hopefully ይሳካል ብዬ አስባለሁ። እርር ብለሽ ቀይዩ። እሺ እኔ ስሜ እንግዲህ ሰራዊት ይባላል። ሰራዊት ፍቅሬ አይደለሁም። ሰራዊት ሰራዊት ፍቅሬ የረሃብ ሰራዊት ላይ ቤት ተሰራብኝ ግለሰብ ነኝ። የረሃብ ሰራዊት ላይ ቤት ሰርቷል። እንደው አስ ሁልጊዜ ሰራዊት ማለት ሰራዊት ማለት just make it clear ነው ስላልገባኝ ትንሽ ባይባክሽተንጂ በአማርኛው ወይዘሮ ሰራዊት እርስዎ የሚያመሰግኑት ነገር የለም? የቱን ላመስግን ጆርናል ሆዴን ረሃብ ጩጩጩጩ ሲያረግብኝ ስለምጠጣው አረቄ ላመስግን፣ ልጆቼን በረሃብ እንዳልጨርስ ስሳቀቅ ስከሳ ላመስግን። አይ ቆይ ችግር ሲለኝ ረሃብ ሆዴን ሲልጣው ልክ እንደዚህ ስልክ ባለቤት ያርጅቷል ወይስ የሱን ጡረታ ላመስግን? ምን ላመስግን? ምን አርጊ ነው የምትለው? የቱን ላመስግን? የቱ ልጀምርልኝ? ጆርናልዬ እኔ ባይ ዘ ዌይ ግን ያው ሲጠጣ ከስር ኢትስ ጉድ ጥሩ ነገር መብላት ጥሩ ነው። መጠጡ በጣም እንዳይጎዳን ደግሞ ከስር የሆነ ነገር ደህና ነገር ምን በላበት ጥሩ ይመስለኛል። ምን እንጎዝጉዝ? ከስር ሳር ነው ምን ጎዘጉዘው? እንጨድና እንጎዝጉዝ? ምን እንጎዝጉዝ? አይ ቺዝ ምናምንም ጥሩ ነው። ቺዝ ምናምንም ጥሩ ነው። ጄዚ ቢሆን ሲባ ጄዚ እሱን እንኳን አውቀዋለሁ። እኔ ያልኩት ለማለት የፈለኩት ሰራዊት የሚበላ ነገር ነው። የሚበላውን ቺዝ ነው ማለት የፈለኩት። ጄዚዬ ሮላንዶ ሜሲስ ዝናብ ታውቂያለሽ እንዴ? it's the most thing that I enjoy የእውነት በጣም የምወደው ጊዜ ነው የዝናብ ጊዜ። እኔ ቤቴ መስተዋት ላይ ቁጭ ብዬ በደንብ ነው ኢንጆይ ማረገው። በጣም የምወደው ነገር ነው። እኔ ደግሞ ኢንጆይ ማረገው ዝናቡ ሲመጣ የቤቴን ጣራ ነቀለው አልነቀለው ደግሞ ነቀሎ እዛችንትና ማናትጂ የማናትሽ ያቺ ዘርፍ ጣሪያ ላይ ያርፍ ይሆን ወይ ቆርቆሮን ተሰጠኝ ይሆን ወይ? እኔ ደግሞ ኢንጆይ ማረገው እኔ ግን ባይ ዘ ዌይ ሆረር ስቶሪ የምትነግሩኝ እየመሰለኝ ነው። ቆይ እዚህ ሀገር ነው የምትኖሪው ግን? ይሄ አይገርምሽም? አንድ ሀገር ነው የምንኖረው። እዚህ መሬት ላይ ነው ያለሽ። እኔ ራሴ ግራ የገባኝ እኮ እሱ ነው። ማለት ሶ ሆሪብል። እኔ ፊልም ላይ ነው እንደዚህ አይነት ታሪኮች ማቆጭንቀትና ጭንቀት የበዛበት። ለነገሩ ምን ታረጊ? የኛን ጩኸት የእናንተ ቤት ግንብ እኮ እያነጠረ እየመለሰው አልገባም። እናንተ ጋር ድምጻችን አልገባም። ይሄ ተበሳሳው ቅድም ያልኩሽ ጣሪያ የለም ዝናብ የሚያስገባው ተመሳሳይ ምን ያስገባል? የፀሐይ ብርሃን ዳንስ ቤት እኮ ነው የሚያስፈስረው። ዳንስ ቤት ወል ሰምባዲ ሳይ ወል ይልብኛል። የጧት ፀሐይ በጨረረ ምን ቤታችሁ ላይ ታለ የተገጠመ ማለት ነው? አልገባኝም። ምን ይላል? ቤታችሁ የተገጠመ ላይት አለ ማለት ነው? አልገባኝም። በዩ ይገጥማል። እኛ ጠራሽኝ እትዬ ኤቢ አይ ምንድነው የሚሻልሽ ግን? መቼ ነው እንደ ሰው በጧት ተነስተሽ ቁርስ አቅርበሽልኝ ወደ ስራ መሄደው? አንቺ ጧት እናቴ እንዳላርም ትጮሃለሽ። መቼ ወፍ እንደምትሆኝም እንጃ። ጧት እኮ አለሽ አላርም። ኤቢ መቼ ነው የምትሻሻዩ? ሰው እኮ በገባበት እያደገ እየተሻሻለ ነው አይደል የሚሄደው? መቼ ነው ግን የምትነቂው?
እነጋሽን ሸኘሁኝና አንዱ ትንሽ ጋደም አልኩ። ከዛ ደግሞ እንደዚህ ሜካፕ አሁን ምን ይሰራልሻል? ሜካፕ ወርክ አይደለም እንዴ? ይሄ እኮ ወስተስ በይኮ ወስተስ ይበይሉታል ነጭሽ ወስተስ። እሺ አሁን ቁርስ ያዘጋጀሽው ነገር አለ? አዘጋጃለሁ። ምን ችግር አለ? ታዩ እኔ ሲጀምር ስብሰባ አለኝ ካንቺ ጋር የምንጮጮህበት ሰዓትም የለም። ይኸውልሽ ልጆቼ ሊመጡ ስለሆነ በዚህ አያያዝሽ እኛ ላይ እንደለመድሽው ቁርስ እንደማሰጫቸው ስለገባኝ ሰው ልጨምር አስቤያለሁ። ስለዚህ ለአስማማው ነግሬዋለሁ። ሰው ይዞ ይመጣል። ያያቸውና ደህና የሆነችው ነቃለችው። ለምንድን ነው? ለሆም ነው? ለኩኪንግ ነው? ለምን? የትኛው? ሁሉንም ነገር የምትሰራ በደንብ የምትችል በተለይ ምግብ በደንብ የምታበስል እኛ እንደምንበላ ፍርፍር ምናምን ብቻ አይደለም እነሱ ይበሉ። ምን አጠፋሁኝ እኔ? አሁን መቻ ይታለ ቢቁርሶ ይታለ የለም እኮ ባይሆን የጋቡን ሪሙቭ አደርጋለሁ እንጂ ታይ ሌላውን ታይ እሱንና ታዩና እንዳዳምጪ ይቢ ደሞ የኔ እንዳለ ነው። አስረጅ አበባ አንዴ አዳምጪ እሺ። እሺ አበባ ካሽ ችግር አለ ማለት ነው። እሺ ልጆቼ ሊመጡ ነው። ነቃ ያለ ሰው ስለምፈልግ ለአስማማው ነግሬዋለሁ። ያመጣልሻል የተወሰኑ ልጆች ከነሱ እያቸውና ነቃ ያለችዋን አስገቢልኝ። ስመጣኔን በደንብ አያታለሁ። ቤቱን አሳያት በደንብ አርገሽ። እስከዛ ድረስ ስራ ስለምጃት አደራ አደራ አደራ። ነቃ ያለችው እኔ ለማናልሽኝ ስምሽ ዘነብ 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 ቀይሩ እባክሽ። ዚዬ በይው ዚ እርሶ ካሉኝ ደግ ዚ ነው የምልሽ። ከዚህ በኋላ ምንድን ነው ዚ ማለት ኒክኔም። አንቺስ የዋ ቢጤ ነሽ መሰለኝ። ሜካፕ ግን እንዳትጨርሽብኝ እንጂ እኮ እንትን ነው ያው ሜካፕ እስቲ አንቺ ገና ነሽ እናት ይቀርሻል። መስታወቂያ ነሽ አለሽ አይደል? አንቺ ተያዥሽን አለ። ፓስፖርት አለሽ እንዴ? አይ ፓስፖርታ ገና ላወጣ ገና ነው። ይሄ ምንድነው? ቅባት ምናምን እኮ ይዛችሁ ነው አይደል? ደግሞ ቀበተሽ ተከተልሽ እንዳለ። ኧረ በስመ አብ ወልደ መንፈስ ቅዱስ። እናንተ ማታመጡት ነገር የለም። እኔ ቀኑብኛል። ሄሎ ሄሎ ደውላለሁ። አትጩይ እሺ? እሺ ደውላለሁ። ኧረ አትጩይብኝ። እሺ ምን ትጮህብኛል? አትጩይብኝ። እኔ ራሴን ያመኛል። ይቅርታ ይቅርታ። አትጩይ። ገባሽ ወይ? ሳይለንት አርጊ ስልክሽን። አንቺ ሰው ቤት ማትመስል እንዴት ነው የምታፈጥበው? ኧረ ወደዛ ዙሪ። ደግሞ ጃፖኒ አንቺ ጨጓራ በሽተኛ ነሽ። እንደው አንቺኛዋ ደግሞ እኔ አዘናጋችሁኝ። እንዴት ናችሁልኝ? ኤቢ ነኝ መቼም ዛሬ ቀጣሪ ነኝ። እሺ እንዴት ወደ ቀጣሪ ከተቀጣሪ ወደ ቀጣሪ እንዴት መጣሽ ካላችሁኝ ቀጣዩን ድራማ እዩ። ቻው በሉ፣ ለካሜራ በሉ። ቻው አንቺ ቻው ያዳም ለዛ ቻው። እንቀጥላለን።